በአቋራጭ የተገኘ ጥበብ እድሜው አጭር ነው ይለናል ደራሲ አለማየሁ ደመቀ ለመጀመሪያ ጊዜ ባሳተመው ዮቶር በተሰኘው መጽሐፉ። ይህ መጽሐፍ እጅግ ተወዳጅ ለመሆኑ ምስክሩ በቅርቡ 14ኛው እትም ለገበያ መዋሉ ነው። የፍልስፍናዊ ልቦለድ ይዘት ያለው ይህ መጽሐፍ ስለ እምነትና ክህደት፣ ፍቅርና ጥላቻ፣ ሕይወትና ሞት፣ ጨለማና ብርሃን፣ በአጠቃላይ በእያንዳንዳችን የህይወት ጉዞ ስለሚያጋጥሙን ነገሮች ኮብላዩ ተራኪ በእያንዳንዱ ምዕራፍ ውስጥ በጥሞና እንድናስብ እያደረገ ይዞን ይጓዛል። እኔም አንብቤው ብዙ ያተረፍኩበትን ይህ መጽሐፍ ለእናንተ ሳጋራችሁ እጅግ በጣም ደስ እያለኝ ነው። ሁሉንም ክፍሎች እንድትከታተሏቸው ከወዲሁ በአክብሮት ጋብዛችኋለሁ። መልካም ቆይታ። ክፍል 1 ኮብላይ ካህን። ነፍስና ስጋችን የሚያዜሙት ዜማ ህብር ካልሆነ ውበትም ስምረትም ሆነ የተቃኘ መልእክት ሊኖረው አይችልም። የሰው ልጅ አብዝቶ የሚያስበው ሁለት ነገሮችን ይመስለኛል። የመጀመሪያው ሊያገኘው የሚመኘውንና የራቀበትን፣ ሁለተኛው ደግሞ የሚሳሳለትንና እንዳያጣው የሚሰጋውን ነገር ነው ብዬ አስባለሁ። እኔም የአዳም ልጅ ነኝና አብዝቼ ጨነቃለሁ። የምሳሳለትና እንዳላጣው የምሰጋው ነገር አለኝ። የምመኘውና ላገኘው ያልቻልኩት ነገርም አለኝ። ዛሬ ከባዱን ጭንቀቴን ይበልጥ አክብጄ ልጨነቅበት ከተማዬን ሸሽቼ ሰው ከማይደርስበት ጫካ መሃል አንዲት ትንሽ ጅረት አጠገብ ድንጋይ ላይ ተቀምጫለሁ። ከ30 ዓመት በላይ እዚች ምድር ላይ ኖሬያለሁ። የምፈልገውን ለማግኘት ብዙ ወጥቼ ወርጃለሁ። ግን በመንገዴ ላይ እንዳለው ቢሰማኝም የተጓዝኩት ቅርብ ነው። ያለ መጓዝ ያህል የቀረበ መንገድ። ያሰብኩት ሩቅ ለመጓዝ ነበር። ለመድረስ ያሰብኩበት ስፍራ ከአድማሱ በላይ ርቆ ይታየኛል። አንዳንዴ ትንፋሽ ለመሰብሰብ መንገዴ ላይ ቁጥይጥ ብዬ የሆነ አቋራጭ መንገድ ይኖር ይሆን እላለሁ። አቋራጭ መንገድ ገጥሞኝ ባያቅም ብዙ የምቀናባቸው ሰዎች አሉ። አንዳንዶቹ መድረሻቸው ላይ በቀላሉ ቆመው ያየኋቸው ናቸው። ሌሎቹ ደግሞ መድረሻም ሆነ መነሻ ያላቸው ሳይመስል እጅጉን በገዘፈ ሰላም የሆነ ቦታ እንደተደላደሉ ቆመው ያገኘኋቸው ናቸው። ግን ሰላም አላቸው። ሰላም ካላቸው ደግሞ ወይ ደርሰዋል አሊያም የሚሄዱበት የላቸውም ማለት ነው። የኔ ነፍስ ግን ሰላም የላትም። መንገደኛ ናት። የወደደችው የራቀባት፣ የተመኘችው ያልሆነላት ስደተኛ ነፍስ። ለመሆኑ ይሄ መንገድ ካሰብኩበት ያደርሰኝ ይሆን? እውነት ግን ባያደርሰኝስ? ካለምኩበት ጭራሽ የሚያርቀኝ መንገድ ቢሆንስ? ለመሆኑ ይህንን መንገድ ለስንት ዓመት ያህል ተጓዝኩበት? ለምንድን ነው ከ10 ዓመት ያላነሰ ተጉዤ ሳለ ዛሬም በመንገዴ ላይ የማየው ነገር ሁሉ ተመሳሳይ የሚሆንብኝ? መንገድ ሁሉ በተመሳሳይ ነገሮች የተሞላ ሆኖ ነው ወይስ እኔ ራሴ ወደፊት ከመጓዝ ይልቅ መላልሼ እየሄድኩባቸው ነው? ዛሬ በዚህ ጅረት አጠገብ ያስቀመጠኝ ይሄ ሐሳቤ አሳስቦኝ ነው። መልስ የሚሻ ከባድ ጥያቄ ገጥሞኝ። ነፍሴ ለነዚህ ጥያቄዎች መልስ የማይኖራት ከሆነ እዚያ ሩቅ ለመሄድ አቅሙ የላትም ማለት ነው። ይሄ ትንሽ ነገር ካልተገለጸልኝ እንደምን የከበደ ነገር ማግኘት ይቻለኛል? ዛሬ ከዚህ ጅረት ያለምንም የብርሃን ፍንጣቂ አልነሳም። ከተነሳው ወይ ብርሃን ተገልጾልኛል አሊያም የምሄድበትም ሆነ መዳረሻ የለኝም ብዬ እጄን አርፎ ለመቀመጥ ሰጥቻለሁ ማለት ነው። ለሰዓታት አሰላሰልኩ፣ ግን ምንም የሚረባ ሐሳብ አልመጣልኝም። ተስፋ ወደ መቁረጡ ነኝ። ለባከኑት የወጣትነቴ 10 ዓመታት እርሜን አውጥቼ የምመለስበት ሰዓት ደረሰ። ሐዘን ይሁን ፍርሃት ያለየውት ስሜት ተጫነኝ። ለመሆኑ ከዚህ በኋላ እኔ ማን ነኝ? ከዚህ በፊት የገነባውት እኔነቴስ ምን ሊባል ነው? ይሄን እያሰላሰልኩ ሳለ ጭነት የተጫነ አህያ በስተቀኝ አልፎ ከጅረቱ ውሃ መጠጣት ጀመረ። እንግዲህ ይሄንንም ጨርሼ ያስብ ዘንድ አልተፈቀደልኝም ማለት ነው። ሰው አይደርስበትም ያልኩት ዱር እንዳሰብኩት ሰው አልባ አልሆነም። ጭነት የጫነ አህያ ካለ ባለቤቱም ቅርብ ያለ ማለት ነው። እንዲያውም የእርምጃ ኮቴ ተሰማኝና ወደ ኋላዬ ዞሬ ተመለከትኩ። አንድ ጸጉሩና ሪዙ የሸበተ ሰው በፈገግታ ተሞልቶ ወደ እኔ መጣና እንዴት ውለሃል ብሎኝ ከጎኔ ተቀመጠ። ደህና አልኩት ደህንነት በተራበ ባዶ ድምጽ። እናም ጸጥ ያለ የነበረውን ዱር ትቼ ወደ ተመሰቃቀለው ከተማዬ ልመለስ ብድግ አልኩኝ። ሰውየው ከተቀመጠበት ሆኖ አሻቅቦ ሽቅብ ተመለከተኝና ብቸኝነትህን ወሰድኩብ መሰል አለኝ ፈገግ ብሎ። ፈገግታ ውስጥ የተመለከትኩት ጥልቅ ሰላምና እርካታ አስቀናኝ። ይሄ እስከ የትኞቹ ወገን ይሆን? ያለመበት ደርሶ የተገኘ ሰላም ይሆን ወይስ የሚሄድበት የሌለውና በእርጋታ ውስጥ ያለ ሰላም ብዬ አሰብኩኝ። እኔ ረጅም መንገድ ተጉዤ ነው እዚህ የደረስኩት። ገና ደግሞ ረጅም መንገድ ይጠብቀኛል።
በዚህ መሃል ትንሽ አረፍ ብሎ ቀልብን መሰብሰብ ደግሞ መልካም ነው። አንተ መመለስ ነው መሰል። እስቲ ትንሽ አረፍ በልና እንጫወት ብሎ ሰላማዊ ፈገግታውን በድጋሚ ጋበዘኝ። ሐሳቤና ንግግሩ ተምታቱብኝ። አሁን ስለሱ ያሰብኩት እንደ መለሰልኝ ወይስ በአጋጣሚ እሱ ራሱ ከአህያው ጋር ስለሚያደርገው ጉዞ ነው ያወራኝ? እንደዚያ ከሆነ አንተ መመለስ ነው መሰል ሲል ምን ማለቱ ነው? ወደ ቤት ማለቱ ነው? ከየት አቅጣጫ እንደመጣው ምን አውቆ ነው መመለስ ነው ማለቱ? ለምን መሄድህ ነው አላለም? ወይስ ከረጅሙ ጉዞ ማፈግፈጌን ነው የነገረኝ? ለማንኛውም ተመልሼ ቁጭ አልኩኝ። አንድም የሚሄድበት የለኝም፣ ሌላም የሰውየው ፈገግታ ያረጋጋል። ከከተማው ይልቅ እዚህ ሰላም አለ። ለምን ይመስልሃል አለኝ ገና ከመቀመጤ። ከተማው ግርግር ስለሆነና ብዙ ድምጽ ስለሚበዛበት ነው። እዚህም ብዙ ድምጽ አለ። በእርግጥ አላስፈላጊ ግርግር እዚህ የለም። እዚህ ያለው ድምጽ የማይረብሸው ስርዓት ያለውና ህብር ሆኖ የሚፈስ ተፈጥሯዊ ድምጽ ስለሆነ ነው። ለመሆኑ ብዙ ጊዜ ወደዚህ ትመጣለህ? ገና ዛሬ መምጣቴ ነው። አንተ ብቻ ሳትሆን ዓለም ሁሉ ከተፈጥሮ እየራቀ ነው። እዚህ ለምን ያህል ሰዓት ተቀመጥክ? ሰዓቴን ተመለከትኩና ከ3 ሰዓት በላይ ብዬ መለስኩለት። ታዲያ ምን አየህ? ምን ሰማህ? ምንም። በራሴ ሐሳብ ስማስን ነበር። ሐሳብ የሚያበዙ ሰዎች ነፍሳቸውንም ሆነ ተፈጥሮን አያዳምጡም። በሰመረ ህብር የሙዚቃ ቃና ውስጥ የሙዚቃን ውበት ማድመጥ እንደሚቻል ሁሉ ህብር ባለው ክንውንና እንቅስቃሴ ውስጥ ውበትና ስኬት አለ። ነፍስና ስጋችን የሚያዜሙት ዜማ ህብረት ከሌለው ውበትም ሆነ መልእክት ሊኖረው አይችልም። ንጋት ላይ ተጋድመህ የወፎችን ዝማሬ ስትሰማ ዛፉ፣ ሳር ቅጠሉ፣ ወንዙ ሁሉ በልቦና አብሮ የሚታየው ተፈጥሮ በተቆራኘችበት ምትሃታዊ ኃይል ሳቢያ ነው። የሰመረና የተዋበ የነገሮች ውህደት የተመሰረተው በምትሃታዊ ኃይል ነው። የሰመረና የተዋበ የነገሮች ውህደት የተመሰረተ ምትሃታዊ ኃይል ብሎ ጨዋታውን አቋርጠና ሩቅ መመልከት ጀመረ። ይህ ሰው ምንድን ነው? ራሴን የወቀስኩት አንሶ በማላውቀው ሰው መወቀሴ ቢያናድደኝም የሚናገረው ነገር ጥልቅና እውነት ነው። ደግሞ መልእክቱ በቀጥታ እኔን የሚመለከት መሰለኝ። ቅድም ገና ሩቅ እጓዛለሁ ብለኸኝ ነበር። ወዴት ነው የምትሄደው ብዬ ጠየቅኩት። ሰዎች ወደማይደፍሩት ስፍራ አለኝና ዞር ብሎ ተመለከተኝ። ሰዎች ወደማይደፍሩት ስፍራ የሚጓዝ ሰው ወይ ደንታቢስ አሊያም ሰዎች የሰጉትን ነገር ለመቀበል የቆረጠ ጀብደኛ መሆን አለበት። አንተ ከየትኛው ነህ? እኔ ከሁለተኛው ወገን ነኝ። ሰዎች የፈሩትን ነገር ለመቀበል የቆረጥኩና ደጋግሜ የተጋፈጥኩ ነኝ። አንተስ ወዴት ነው የምትሄደው? እኔ እንጃ። እስካሁን አንድ መሄጃ ያለኝ ይመስለኝ ነበር። አሁን ግን ተጠራጠርኩ አልኩት ተስፋ መቁረጤን በሚያሳብቅ ድምጽ። ለምን አለኝ የአዛዥነት ቃና ባለው ድምጽ። ከመቅረብ ይልቅ እየራኩ መሄድ የታወቀኝ። እና የትም አልደረስኩም ብለህ አሰብክ? አዎ ብዬ መለስኩለትና ለምንድን ነው እዚህ ቁጭ ብዬ ከማያገባው ሰው ጋር የምዘበዝበው ስላሰብኩ። እንግዳው ሰው ግን አልለቀቀኝም። አንድ ቦታማ ደርሰሃል። ምናልባት ካለምከው አልደረስክ ይሆናል። ከተነሳህበት ግን ተንቀሳቅሰሃል። ያ ማለት ደግሞ አንድ ቦታ ደርሰሃል። ያንተ ጥያቄ ካለምኩበት ቶሎ አልደረስኩም ከሆነ ለምን ቶሎ እንዳልደረስክ ውስጥህን መፈተሽ ብቻ ነው የሚጠበቅብህ። ምናልባትም ከነፍስህ ዋና ዓላማ ይልቅ ይበልጥ ትኩረት የሰጠኸው ለሌላ ጉዳይ ሊሆን ይችላል። በዚህ መንገድ አስበኸው ታውቃለህ? በህይወትህ ውስጥ ከሁሉም የሚበልጥብህ ነገር የቱ ነው? ያንን ከመለስክ ሌላውን ነገር ሁሉ ለዚያ ታላቅ ነገር መስዋዕት ለማድረግ መጨከን ይኖርብሃል። ይህንን መስዋዕትነት ሳይከፍል ማንም ታላቅ መሆን አይችልም። የሰውየው ንግግር እስከ ዛሬ እየኖርኩት ግን ያላስተዋልኩትን የህይወቴን አንኳር ሚስጥር በግልጽ የሚጠቁመኝ ሆነብኝ። ስለምንድን ነው እያወራን ያለነው? እንዴት ጨዋታችን ውስጤ ባመኩት ሚስጥር ላይ ሊያጠነጥን ቻለ? ስለ ግል ህይወቴ ምንም ነገር ሳልነግረው እሱ ግን እንዴት የኔን ታሪክ የሚያውቅ ያህል ሚስጥሬን ይጠቁመኛል? ግርም አለኝና ማንነቱን ለማወቅ ጓጓሁ። አሁን ያወራኸኝ ነገር በቀጥታ የኔን ህይወት የሚመለከት ነው። ስለኔ ህይወት ምንም ሳልነግርህ የልቤን እየነገርከኝ መሆኑ ደንቆኛል። እንዴት ታሪኬን ሳታቅ ሚስጥሬን እንዲህ ልትገልጸው ቻልክ? ይቅርታ አድርግልኝና አንተ ማን ነህ? ጠንከር አድርጌ ጠየቅኩት።
የኔን ማንነት ማወቅህ የራስህን ማንነት የማወቅን ያህል እርባና የለውም። ስለኔ ማወቅ ከፈለክ ግን እኔ ካህን ነኝ፣ ገበሬም ነኝ፣ እንዲሁም መንገደኛ ነኝ። ዮቶር ብለህም ጥራኝ። የኔን ማንነት መጠየቅህ ግን አንድ ነገር አስታወሰኝ። ብዙ ሰዎች የራሳቸውን ማንነት ከመረዳት ይልቅ የሌሎችን ማንነት በመጠየቅና በመመርመር እድሜያቸውን ያባክናሉ። እነዚህ ሰዎች የራሳቸውን የታሪክ አሻራ ትተው ከማለፍ ይልቅ ጥቂቶች ታሪካቸውን ሰርተው እንዲያልፉ መሰላል በመሆን ያገለግላሉ። ራሳቸው ሊጽፉት የሚችሉት ታሪክ አፍንጫቸው ስር ሳለ ሌሎች ያንን ታሪክ እንዲጽፉት መረማመጃ መንገድ ይሆናሉ። እስቲ አንድ ጥያቄ ልጠይቅህ። የኢትዮጵያ ታሪክ የማን ታሪክ ነው ትላለህ? ማለት ያው የኢትዮጵያ ታሪክ ነው። ጥያቄው ግራ አጋባኝ። ኢትዮጵያ ማን ናት? ኢትዮጵያማ ኢትዮጵያውያን የሚኖሩባት መሬት ናት። አሁንም የጥያቄው አካሄድ ግራ አጋብቶ ይመለስኩለት። ጥያቄ ከዚህም በላይ ሰፋ ተደርጎ ሊመለስ ይችላል፣ ግን ለነጥባችን የሚሆን መልስ ሰጥተኛል። እንግዲህ የኢትዮጵያ ታሪክ ማለት በነዋሪዎቿ የተሰራ ታሪክ ማለት ነው፣ በህዝቧ። ግን ያ የተጻፈው ታሪክ በትክክል ህዝቡን ይወክላል? ጥያቄው አልገባኝም ብዬ በገረሜታ ተመለከትኩት። እንግዲያው ቁም ነገሩን እኔ ላብራራለሁ። የአድዋ ድል ሲነሳ ሁሌም አብረው የሚነሱ ሁለት ስሞች አሉ፣ አጼ ምኒልክና እቴጌ ጣይቱ። ከዚያ ቢቀጥል ጥቂት ራሶች፣ ጥቂት ፊት አውራሪዎች፣ ጥቂት ደጃዝማቾችና የመሳሰሉት ያንን ታሪክ ይጋሩታል። የተረፈው ህዝብ ግን እንዲሁ በደፈናው ጀግና ህዝብ ተብሎ ይታለፋል። በስሙም በቅርጹም ታሪክ ሳይጻፍ ተደፋፍኖ ይኖራል። ያ ሁሉ ጀግና፣ ስንት ጠላት የጣለ ያ ሁሉ የቁርጥ ቀን ጀግና ስሙ እንኳን በዚያ የታሪክ መዝገብ ላይ አልሰፈረም። ስለዚያ እኒያ ጀግኖች ጥቂቶች ለትውልድ የሚተላለፍ ታሪካቸውን እንዲጽፉ ደማቸውን ቀለም፣ አጥንታቸውን ብዕር፣ ቆዳቸውን ብራና አድርገው አልፈዋል። ያ ማለት ግን የታሪክ መዝገቡ ባያውቃቸውም ወደዚች ዓለም የመጡበትን የህይወት ተልእኮ ከግብ ያደረሱ ከመካከላቸው የሉም ማለት አይደለም። በስም ከተጠቀሱትም መሳፍንት ይበልጥ የነፍሳቸውን ጥሪ እውን ያደረጉ ጥቂት ጀግኖችም ነበሩ። ሆነም ቀረም አብላጫው የዓለም ታሪክ ብዙሃኑን የገበረ የጥቂት ግለሰቦች ታሪክ ነው። ይህንን ጨዋታ ስናጠቃልለው እግዚአብሔር አንተንም ሌሎች የነፍስ ጥሪያቸውን ያሳኩ ዘንድ መንገድ እንድትሆን ሰርቶሃል። የሰው ልጅ ሁሉ አንዱ ለሌላው መልካም መንገድ እንዲሆን ጭምር ነው የተፈጠረው። መረዳት ያለብህ ቁም ነገር ግን ለሌሎች መንገድ ከመሆንም በላይ ራስህ ወደዚች ምድር የመጣህበትን የህይወት ተልእኮ አሳክተህ እንድትረካ እግዚአብሔር ይፈልጋል። አንተ ለሌሎች መንገድ እንደሆንክ ሁሉ አንተ ሳታስተውለው ሌሎች ወደ ነፍስ ተልእኮ እንድታቃና መንገድ ሆነውልሃል። ወደፊትም ቢሆን ሰዎችም ሆኑ መላው ተፈጥሮ ወደ መንገድህ እንድታቀናና ካለምክበት እንድትደርስ የራሳቸውን አስተዋጽኦ ያደርጋሉ አለና ፊቱን ከጅረቱ ውሃ እየጠጣ ወዳለው አህያ መለሰ። አሁን የነገርከኝ ነገር እውነት ነው፣ በዚህ መንገድ ግን አስቤው አላውቅም ነበር አልኩኝና የነገረኝን ማብሰልሰል ያስኩ። ጥቂት በሐሳብ እንደተዋጥኩ ዋናውን ጥያቄን እንዳልመለሰልኝ አስታወስኩ። ግን ምንም ሳልነግርህ ጉድለቴንና ሚስጥሬን እንዴት ልትነግረኝ ቻልክ አልኩት መለስ ብዬ። አንተ እንድታውቅና እንድታደርግ የተፈቀደልህ ነገር እንዳለ ሁሉ እኔም ይሄንና ይሄን ጭምር እንዳውቅ የተፈቀደልኝ ነኝ። ረጅም መንገድ ተጉዣለሁ አልኩ እኮ ብሎኝ ፈገግ አለ። ይሄ ማለት የሆንኩትን ያደረኩትንና የፈለኩትን ታውቃለህ ማለት ነው አልኩት ተገርሜ። አዎ፣ እጅ ሰጥተህ ልትመለስ ስትል ነው ትንሽ ላወራህ የመጣሁት። አላስታወስከኝም እንጂ ከዚህ በፊትም አግኝተኸኛል እኮ። ግራ ተጋብቼ እኔ እንጃ ምንም ትዝ አላልከኝም እያልኩ ማብሰልሰል ያስኩኝ። ለማስታወስ አትቸገር፣ ወደፊት ታስታውሰኝ ይሆናል። እስቲ ስለ ራሴ ሌላም ነገር ንገረኝ። ያልከኝን አይነት ሰው መሆንህን እርግጠኛ መሆን እፈልጋለሁ። አንተ ጥበብን ለመረዳት የምትባዝን ሰው ነህ። ከፍቅረኛ እድላዊት ጋር ባለህ ግንኙነት ራስህን እያሰቃየህ ያለህም ነህ። አባትህ ለጥበብ ተጠርቶ ከጅማሬው ያፈነገጠ ሰው ነበር። ይሄ ይበቃሃል። የሰማሁት አስገረመኝ እንጂ አላስደነገጠኝም። በተለይ አባቴ ለጥበብ የተፈጠረ ሰው እንደነበር ከኔ ሌላ ማንም አያውቅም። እኔም ያወቅኩት እሱ ከሞተ በኋላ ከዚህ በፊት የጻፈውን አግኝቼ ሳነብ ነው። እውነትም ይሄ ሰው ነኝ ያለውን የሆነ ነው ብዬ ደመደምኩኝ። ግን ከእድላዊት ጋር ባለኝ ግንኙነት ራሴን እያሰቃየው እንደሆነ ነግረኸኛል። እኔ የማውቀው ደግሞ እሷ እያሰቃየችኝ እንደሆነ ነው። አተያየት ነው።
እስቲ ራስህን እያሰቃየህ ነው ባልኩ መንገድ ተመልከተውና ትክክል መሆኔን አሊያም መሳሳቴን ራስህ ተረዳው። እንዲህ ያለውን ነገር ራስህ ካልተረዳኸው በቀር ሌላው ሊያስረዳህ አይችልም። ቢችልም ህመምህን ከውስጥህ ለመንቀል መድኃኒት አይሆንልህም። ነፍስህን ማድመጥ ስትጀምር ግን እያንዳንዱን ቁስል ራስህ ለማከም ትችላለህ። አንድ ቁም ነገር ልንገርህ። በህይወትህ ውስጥ እጅጉን አብልጠህ የምትፈልገው ነገር ብቻ ነው መተኪያ የሌለው። ሌላው ነገር ሁሉ ለጊዜው ባይመስልህም በቀላሉ ሊተካ የሚችልና ከተተካም በኋላ እስኪገርምህ ድረስ የምትረሳው ነገር ነው። አሁን መሄጃዬ ደርሷል። አንድ ስምምነት ላቅርብልህ። ከኔ ጋር ለጥቂት ቀናት ጉዞ ለማድረግ ፍቃደኛ ነህ? ማለት ዛሬ? ያልተጠበቀ ጥያቄው አስደነገጠኝ። ዛሬ ሳይሆን አሁን። ጨርቄን ስንቄን ሳትል ከአንድ ሁኔታ ለመውጣት የሚጎትቱህን ነገሮች ሁሉ መስዋዕት አድርገህ ስትነሳ ብቻ ነው ካለምክበት መድረስ የምትችለው። ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ ይባላል። ለጥቂት ቀናት ይሄን ሞክረውና ውጤቱን ይው። ግን ልብህ የፈቀደውን አርግ እንጂ ልገፋፋ አልፈልግም አለኝና ብድግ አለ። ከራሴ ጋር ሙግት ገባው። እስከዛሬ ጉዞ ለማድረግ አስቤ ለአፍታም ልርቃቸው የማልችላቸው ብዙ ነገሮች ገተውኛል። በተለይ ደግሞ እድላይት። ከሷ ለቀናት ለመራቅ አቅሙ ይኖረኝ ይሆን? እንጃ። ከሷ መራቅ ስቃይ ነው። ይሄን ስቃይ ደግሞ ደጋግሜ ቀምሼዋለሁ። በጣም ያማል። በእነዚያ ጊዜያት ሁሉ ግን እኔ ርቄያት ሳይሆን እሷ ደጋግማ እየራቀችኝ ነው ያሰቃየችኝ። ዛሬ በራሴ ውሳኔ ያንን ስቃይ ለመቀበል ፍቃደኛ ነኝ። ግን ደግሞ ከሷ ጋር መሆን የደስታ ምንጭ መሆኑ ከቀረ ስንት ዓመታት ተቆጠሩ። አብሬያቱኝስ የተረፈኝ ስቃይ አይደለም እንዴ? ታዲያ መራቁም ሆነ አብሮ መሆኑ ያለ ፈቃድ የሚያሰቃየኝ ከሆነ ቢያንስ ዛሬን እንኳን በራሴ ፍቃድ የስቃይን መንገድ ብመርጥ ጀግንነት አይደለም? ደሞስ ካሰብኩበት ለመድረስ መስዋዕትነት መክፈል ካለብኝ ከድላይት ጋር ሆኜ የምቀበለውን ስቃይ ተለይቻትስ ብቀበለው ምን ይመጣል? ሁለቱም ስቃይ ከሆነ ለምን ስቃይን ወደ ነፍሴ ጥሪ እየተጓዝኩ አላስታመመውም? መቁረጥ አለብኝ አሁኑኑ። ቀና ብዬ ወደ ሰውየው ተመለከትኩ። ዞር ብሎም ሳያየኝ መንገዱን ቀጥሏል። ከተቀመጥኩበት ተፈናጥሬ ተነሳውና በሩጫ ተከተልኩት። ምንም ሳልናገር ጎን ጎኑ መራመድ ስጀምር በቅድሙ ፈገግታ ተቀበለኝ። አንዳችንም አንዳች ሳንተነፍስ ጉዟችንን ቀጠልን። ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ የሚለውን የካህኑን ቅኔ መላልሼ እየተቀኘው ክፍል 2 እውነትን ይበልጥ እየተረዳህ በመጣህ ቁጥር ከናካቴው ስቃይ የሚባል ነገር አያውቅህም። ይሄ የጥቂት ሰዓታት ጉዞ ላለፉት 10 ዓመታት በሁካታ መሃል ከተጓዝኩት ጉዞ የበለጠ ድንቅ ሆነብኝ። እስካሁን በሁካታው መሃል ያላሰብኳቸውን የገዘፉ ቁም ነገሮች ፍንትው ብለው አፈጠጡብኝ። ተራ በተራ እየመጡ ታውቀናለህ ወይ ታስታውሰናለህ ወይ እያሉ አናትና ጅራት አውጥተው ፊቴ እንጎማለሉ ገቡ። ለመሆኑ ማን ነው ዝምታን ዝምታ ነው ብሎ የተረጎመው? እስከዛሬ ለካ እኔ ሌሎችም የኔን ስሜት ነው ትርጉም ስንሰጥ የነበረው። እኔም የራሴን እነሱም የራሳቸውን ስሜት ትርጉም ሰጥተውት ቢሆን ኖሮ ከመጀመሪያው ትርጉሙ በተቃረነ ነበር። የኔ ዝምታነቱ ለሌላው ተመልካች ነው። ለኔ ግን ተሰምቶ የማያቅ ታላቅ የነፍስ ኡኡታ ነው። አናትን በሁለት እጅ ጠፍረው የሚያስነኩት አይነት ኡኡታ። ማን ነው ታዲያ ምን ነው ዝም አልክ ብሎ ጠይቆኝ ትክክል የሚሆን? ያንን 10 ዓመታትን ያህል የረዘመ የኑሮ መንገድ በደቂቃዎች እድሜ ከለስኩት። ከ10 ዓመታት በፊትም ቢሆን ልጅ እያለሁ የጥበብን መንገድ ፈልፍዬ ለመረዳት ለማጣጣም የራሴንም አሻራ በዚያ ውስጥ ለመተውና የስጋዬን ሞት ላሸንፈው ታላቅ ህልም ነበረኝ። ግን ከተፈጠርኩበት ተልእኮ ይልቅ በአጋጣሚ ያገኘኝን እድል ተከትዬ ከመንገድ የወጣው ለዓመታት ልቤ ባልወደደው መንገድ ላይ ስቅበዘበዝ ከቆየው በኋላ እኔ የዘነጋውትን የነፍሴን ተልእኮ የሚያስታውስ ሁኔታ ተፈጠረና ተአምር ሊባል በሚችል መልኩ ወደ መንገዴ ተመለስኩ። ይሄው ላለፉት 10 ዓመታት መንገዴ ነው ባልኩት ጎዳና ላይ መውጣትና መውረድ ያስኩ። ሲጀምር ሳላስበውና ሳያስበው ወደ መንገዴ የመለሰኝን ሰው ወደ ነፍስ ጥሪው በጥልቀት እንዲገባና ስኬትን እንዲያጣጥም አግዤው ከአዲሱ መንገዴ ጋር መላመድ ያስኩኝ። ከ2 እና 3 ዓመታት በኋላ
እኔም መንገድ ብቻ ሳልሆን ውጤትም ስኬትም ታሪክም መሆን እንዳለብኝ ገባኝና ራሴን ተነስ ኮርቻህን ጫን ብዬ ለጉዞ መዘጋጀት ጀመርኩኝ። እንግዲህ ለጉዞዬም እየተሰናዳው ለሌሎች ተጓዦችም ድልድይ እየሆንኩኝ በእድሜ ጅረት ላይ ሽቅብ መቅዘፍ ስቀጥል ነው እድላዊት የተከሰተችው። እሷም እንደኔው ሩቅ መንገድ ለመጓዝ የተነሳች ነበረች። ከመጀመሪያ ጀምሮ ሌሎችን ሴቶች ባየሁበት አይኔ እንዳላየኋት መካድ አልችልም። እንዳገኘኋት ልዩ ስሜት ተሰማኝ። ግን ቃል አልወጣኝም ነበር። የተሰማኝን ስሜት ውጭ ያስቀረውት። የተገናኘነው በሆነ አጋጣሚ ነበር። አሁን ሳስታውሰው ግን ለአጋጣሚው ሌላ ትርጉም ሰጠሁት። እሷም ግቧን ለመምታት ትፍጨረጨር ነበርና የኔ እዛ ቦታ ላይ በዚያ ሰዓት መገኘት ተራ አጋጣሚ አለመሆኑን አሁን ነው የተረዳሁት። የነፍስ ጥሪዋን እውን ታደርግ ዘንድ ተፈጥሮ በራሷ ሚስጥራዊ መንገድ እየረዳቻት ነበርና እኔን አንከውክዋ ፊቷ ጣለችላት። እኔም የምፈራውና እንደ ደመና የማይጨበጠው አስጨናቂ ስሜት ውስጥ ወደቅኩኝ። የምመርጠው ከዚያ ስሜት መሸሽ መፈርጠጥ ነበር። እሷ ግን እንድሸሽ እድሉን አልሰጠችኝም። አዘናግታ አቅፏ ውስጥ ጣለችኝ። ቃላቶቿ ሙሉ ብርሃን አልነበሩም። መንገዱን ጠቁመው እንደሚሰወሩ ተወርዋሪ ከዋክብት አይነት ነበሩ። እሷው በጠቆመችኝ መንገድ ጠልቄ ወደ ህይወቷ መግባቴን ስታረጋግጥ ደግሞ እኔ ብቻ እንደ ተሸናፊ እሷ እንዳሸናፊ የሚያስቆጥር ፍቅር ውስጥ ዘፈቀችኝ። በራሴ እውን ላደርገው ያሰብኩትን ታሪክ ውጤትና ስኬት ሁሉ እንደ ጉንበኑ ድልድይ ብቻ ሳልሆን እኔው ራሴ በሩቅ እያየው ከጓጓውለት መድረሻ ላይ ያደረስኳት። በእርግጥ የትኛውን መድረሻ ቢሆን ለሌላ ጉዞ መነሻ ነው። ግን እዚያ ስትደርስ ሁሉም ነገር የውሸት ሆነ። በጨለማውና በሚያስጨንቀው ግርዶሽ ስር አብረን አልፈናል። ግን በጠራው ፀሐይ ላይ ቆማ ስታበራ ያገኟትን ሰዎች ከኔ ይልቅ መረጠች። አብረን ያፈካነው ቀን እኮ ነው አንቺን የገለጸሽ። እነዚህ ሰዎች በዚህ ቀን ፀሐይሽ ሲበራ ነው የተመለከቱሽ። እንደኔ በጨለማ ውስጥ አብረውሽ ሊጓዙ የሚችሉ አይደሉም እያልኳት ይኸው እስከ ዛሬ በሌሎች የድል አጥቢያ አርበኞች ዳር እየወጣው እንዳፈቀርኳታለሁ። ታዲያ ለእርሷ ጉዞ መስዋዕት ያደረኩት የኔ ነፍስ ጥሪ እንቅልፍና ሰላም መች ሰጠኝ። አሁን ግን በዚህ የነፍስ ኡኡታ ውስጥ አንድ ነገር ተገለጠልኝ። እያንዳንዱ መድረሻ ለቀጣዩ ታሪክ መነሻ ከሆነ በሷ በኩል የኔ አድራሽነት አብቅቷል። ለቀጣዩ የጉዞ እርምጃዋ ሌላ ድልድይ እየገነባች ቢሆንስ? እንደውም ልብ ስለው እያደረገች ያለችው ይሄንን ነው። ግን የግድ እኔን ገሸሽ በማድረግ መሆን ነበረበት? እኔ ላይ የደረሰው ተገቢ ነው ባልልም እሷ መንገዷን ለማቅናት የምትክብ የምታፈርሰው ነገር ጀግና ሊያሰኛት እንደሚገባ ተረዳው። ደግሞ እኮ ጀግና ጥሩም ይሁን መጥፎ ጀግና ነው። ብቻ ጥሩና መጥፎን የት ቦታ ቆሜ አይቼው ነው ለዳኝነት የምቀመጠው። ታዲያ ይሄ ካህን መች ተሳሳተ? በህይወት ውስጥ ይበልጥ አስፈላጊው ነገር ብቻ ነው መተኪያ የሌለው። ሌላው ነገር ሁሉ ለጊዜው ይመስል ይሆናል እንጂ በቀላሉ ይተካል ነበር ያለኝ ቅድም። ከኔ ይልቅ እሷ ይሄንን በቀላሉ ተግባራዊ አድርገዋለች ማለት እኮ ነው። ገረመኝ። በብዙ መልኩ እኔ ከሷ የተሻልኩ እንደሆንኩ አስብ ነበር። አሁን ግን እሷ ከኔ በብዙ መልኩ የተሻለች እንደሆነች ተገለጸልኝ። ከመጽሐፍት ውስጥ የቃረምኩት ያ ሁሉ ዕውቀት ያንን ሁሉ ዝባዝንኬ ባላነበበችው እድላዊት መረታቱ ገባኝ። ከዚህ ሁሉ ሐሳቤ መሃል ለስቃዬ እሷን ተጠያቂ ማድረጌን ልፍቀው አልቻልኩም። ህመሜ ግን በመጠኑም ሲቀንስ ታወቀኝ። ይሄ ደግሞ እሷን የህይወቴ አካል ካደረኩበት ጊዜ ጀምሮ ገጥሞኝ የማያውቅ ነገር ነው። እስከዛሬ ድረስ ስቃይን በደንብ አድርጌ ስሰቃይበት ከመጠን በላይ ስታመመው ኖርኩ እንጂ የአንድ ጣትን ያህል ቀንሼው አላውቅም ነበር። አሁን ግን ባልጠበቅኩት መልኩ ስቃዬ ሲቀንስ ታወቀኝ። እንዴት ብዬ ራሴን ጠየቅኩኝ። በፊት ያልተገለጹልህ እውነታዎች እየገቡ ስለመጣህ ነው። እውነትን ይበልጥ እየተረዳህ በመጣህ ቁጥር ከናካቴው ስቃይ የሚባል ነገር አያውቅህም። ሁሉም ነገር የሚሆነው በምክንያት ነውና አለኝ ከልቤ ጥልቀት ውስጥ የፈለቀ ረቂቅ ድምጽ። ይህን ካህን ተከትዬ መሄዴ በህይወቴ የወሰድኩት ትልቁ ውሳኔ ነው። ይህንን ለመወሰን ደግሞ የደቂቃ ዕድሜ ያህልም ቢሆን ከልቤ ጋር በሚገባ ተማክሬ ግራና ቀኙን አይቻለሁ። ውሳኔ ያስደስቶኛል። ከተደሰትኩ ደግሞ ትክክለኛ ውሳኔ ነው ማለት ነው። ለመሆኑ እድላዊት የያዝከውን ሁሉ አራግፈህ እኔን ብቻ ተሸክመህ ያለምኩበት አድርሰኝ ብላኛለች እንዴ? በፍጹም።
እኔው ነኝ በፍቅር ስም የያዝኩትን ሁሉ መስዋዕት አድርጌ እሷን ብቻ ተሸክሜ የመሄዱን ስህተት የፈጸምኩት። እኔ ለጣልኩት ነገር ሁሉ እሷን ተጠያቂ በማድረጌ ምን ያህል ስቃይ ነው የተቀበልኩት? እኔንም እሷንም በአንድነት ይዤ ለመሄድ አቅሙ አልነበረኝም ወይ? አሁን ሳስበው አቅሙ ነበረኝ። ስለሆነም ይሄንን ያለማድረጉ ስህተት ሙሉ በሙሉ የኔ ነው። እኔ ግን ያን ሁሉ ውለታ ውዬላት እንዴት አደርገኛለች ብዬ ጠጠር ውለታዬ ላይ ተራራ ስህተቴን ከምሬ በአንድ ስም ውለታዬን አግዝፌ በማየቴ ነው ለዚህ የበቃሁት። አደረኩላት ያልኩት ካደረገችብኝ ጋር የተዛባ የንጽጽር ውጤት በማምጣቱ ነው ራሴን የሚያቃጥል ስቃይ ውስጥ የዘፈኩት። አሁን ስህተቴን ከውለታዬ ነጥዬ ሳየው የውለታዬ ግዝፈት ቀንሶ ተመለከትኩት። ዋልኩላት ያልኩት ውለታ ባነሰ ቁጥር የኃጢያቷ ክብደትም እየቀለለ መጣ። የኃጢያቷ ክብደት እየቀለለ በመጣ ቁጥር ስቃይን በዚያው መጠን እየቀነሰ ሄደ። እነዚህን እውነታዎች እየተረዳው ስመጣ በዚህ አጭር ጉዞ ውስጥ 2 ጊዜ ስቃይን መቀነስ መቻሌ አስደሰተኝ። በሐሳብ የተቋጠረው ፊቴ ታላቅ ፈገግታ ነገሰበት። ነፍሴም ደስታ የተጋባባት መሰል አይዞህ በጉዞህ በርታ ብቻ እውነትን ይበልጥ እየተረዳህ በመጣ ቁጥር ስቃይ ውስጥ ይሞታል ብላ ሹክ ስትለኝ ሰማኋት። ድምጿ ውስጥ የደስታዬ 1000 እጥፍ የሆነ የደስታ ሲቃ ተሰማኝ። እኔና አንቺ ምንና ምነን ብዬ ነፍሴን ጠየቅኳት። እኔና አንተ እረኛና በግ ነን። እኔ ነፍስህ እረኛህ ነኝ፣ አንተ ደግሞ የጠፋኸኝ በጌ ነህ። አሁን በሩቅ ላይ ስለቻልኩኝ ነው እንዲህ የፈነደኩት። አንተስ አልታወቀህም? በሩቁ ልታየኝ ስለቻልክ እኮ ነው እንዲህ የፈነጠስከው። አንተም ወደ እኔና እኔም ወደ አንተ መጣለሁ። ልክ ስንገናኝ የጠፋህ በግ አትሆንም፣ እረኛ አለህና ቀበሮም አያሰጋህም። እኔ እረኛህ ነቅቼ እጠብቅሃለሁና። ግን በድጋሚ አትቅበዝበዝ፣ ላገኝህ ቀርብ ያለሁና ብላ መለሰችልኝ። ፈጽሞ አልቅበዘበዝም። በመካከላችን ያለውን መሰናከል ሁሉ አልፌ እንድንገናኝ እበረታለሁ ብዬ ቃል ገባሁላት። ዞር ብዬ አጠገቤ መኖሩን የዘነጋሁትን ካህን ተመለከትኩት። ከነፍሱ ጥልቀት ስር በመነጨ ፈገግታ ተመለከተኝ። እኔም እስካሁን የነፈኩትን ፈገግታ አቀበልኩት። ከነፍሴ ጋር የጀመርኩትን ጨዋታ እንድቀጥል የፈለገ ይመስል ትኩረቱን ወደ መንገዳችን አደረገ። እኔም ወደ ደስታዬ ምንጭ ወደ ውስጤ ተመለስኩ። ወደ እኔና እድላዊት ጉዳይ ተመለስኩ። ሁሉንም ነገር በጽሞና ማጤን አለብኝ። ለመሆኑ እድላዊት ማን ናት? ይህንን ጥያቄ ከዚህ በፊት ለራሴ አቅርቤ ቢሆን ኖሮ ያስደሰተችኝ ዕለት ህይወት፣ ያስከፋችኝ ዕለት ደግሞ ሬት ብዬ በአንድ ቃል ገልጻት ነበር። አሁን ግን ሚዛኔን ማስተካከል እንዳለብኝ ተረድቻለሁ። እስቲ በተስተካከለ የህሊና ሚዛን ልመልከታትና ውጤቱን ልሞክረው። እድላዊት የነፍስ ጅረት የሚፈስባት፣ የነፍስ አበባ የሚፈካባት፣ የነፍስ ዜማ የሚደመጥባት፣ የነፍስ ብርሃን የነፍስ ዛፎች እየተሽኮረመመ የጮራዎች ህብር ሆኖ የሚዳስሳት እጥር ምጥን ያለች ውብ የነፍስ ከተማን ትመስላለች። በእኔ አይን እድላዊት ይህንን የመሰለች ውብ ናት። ስለዚህ ውስጧ ለመኖር መጓጓቴም ሆነ በውስጤ ላኖራት መፍቀዴ ጤነኛ አይምሮ ያለው ሰው የሚያደርገው ነውና እኔም አልተሳሳትኩም። ግን ደግሞ ሳቅና እንባዋ አብረው ይኖራሉ። ደስታና ሐዘኗ፣ ውዳሴና ወቀሳዋ፣ ሙገሳና ቁጣዋ፣ ጨዋታና ኩርፊያዋ፣ ትግስቷና ጥድፊያዋ፣ ደግነቷና ክፋቷ፣ ፍቅሯና ጥላቻዋ ሁሉም አብረው ይኖራሉ። አንዳቸውን ብቻ መኖር አትችልም። ሁለቱንም ተጻራሪ ስሜቶች ጥግ ድረስ ትኖራቸዋለች። ይህንን የስሜት ማዕበል ነው እንግዲህ የኔ ያደረኩት። የትና መች እንደሚናወጥ የትና መች እንደሚረጋ የማይታወቅ የስሜት ማዕበል ውስጥ ነው ገብቼ የተዘፈኩት። ከስሜታዊነት ውጪ ሆኜ ለማጤን እየሞከርኩኝ ነው ያለሁት። ያንን ውበት የኔ ለማድረግ ሞክሬ ወይንም ራሴን የዚያ ውበት ለማድረግ መጣሬ ስህተት ላይሆን ይችላል። ግን በዚያ እንደ ጉድ በሚገላበጥ የስሜት ማዕበል ውስጥ ለመኖር አቅሙ አለኝ? እረ ለመሆኑ ፍቃደኛስ ነኝ? በራሴ ላይ ያነጣጠሩ ቆንጆ ጥያቄዎች። በእኔ ውስጥ እነዚህ ተጻራሪ ስሜቶች አንዳቸው ሌላቸውን ጨቁነው ይኖራሉ እንጂ የልቤን ውቅያኖስ በተደጋጋሚ ማዕበል አያናውጡትም። በአመዛኙ ስመለከት እኔ የረጋ ውቅያኖስ ነኝ። እሷን የስሜት ማዕበል ባናወጣት ቁጥር ከፍና ዝቅ ያደርገኛል፣ ያንገላታኛል፣ እርጋታዬን ይነጥቅና ያስጨንቀኛል። እንዲህ ባለው ማዕበል ውስጥ መቅዘፍ እችላለሁ ወይ? አልችልም።
ፈጽሞ አቅሙ የለኝም። በመሞከሬም ነው ይህን ያህል ዓመት ስሰባበር ይኖርኩት። ደግሞም ያቺ ትንሽዬ ውብ የተረት ከተማ የኔ እንድትሆን ያለኝ ፍላጎት አይሉ እንጂ በዚያ ማዕበል ውስጥ ለመኖር ፍቃደኛም አይደለሁም። ታዲያ ከዚህ ነውጥ ውስጥ ለመኖር አቅሙም ፍቃዱም ከሌለኝ እድላዊት ጥላኝ ሌላ ሰው ጋር በከነፈች ቁጥር የማዝነውና የምሰቃየው ለምንድን ነው? የዚህን መልስ ለማግኘት ውስጤን መቆፈር ያስኩኝ። ጥቂት ካሰላሰልኩ በኋላ መልሱ ተገለጸልኝ። ለካስ መልሱን ቀድሜ መልሼዋለሁ። የእድላዊት ውበት እጥር ምጥን ያለች ውብ የተረት ዓለም ከተማ የኔ እንድትሆን ያለኝ ታላቅ ፍላጎት፣ ያንን ውበት እንዳልነጠቅ ያለኝ ለቃላት የገዘፈ ጥልቅ ስጋት፣ በቃ ይሄ ነው ለሐዘንና ለስቃይ የዳረገኝ። በማዕበሏ ውስጥ ለመኖር አቅሙም ፍቃዱም ሳይኖረኝ በዚያ ውበት ላይ ባለኝ ፍላጎት ሳቢያ ብቻ ስቃይን እያበቀልኩ አጭዳለሁ። ምን የሚሉት ነገር ነው? አንድ ሰው አንድን ቤት ወዶ ገዝቶት ግን ሊኖርበት ባይፈቅድ ያ ሰው ሊኖርበት የሚፈቅደው ሌላ ቤት አለ ማለት ነው። እኔስ ሌላ ቤት አለኝ? የለኝም። ስለዚህ ምንም በወደው ልኖርበት በማልፈቅደው ቤት ውስጥ እየተላተምኩና እየተፈራገጥኩኝ ከምኖር ልኖርበት የምፈቅደው ሌላ ቤት መስራት አለብኝ። ለመሆኑ የእድላዊት ውበት ላይ ወስዶ የጣለኝ አይኔ በዘመኑ ስንት ውበት አይቶ ያውቃል? 100,000? 10,000? ይሄው የእድላዊት ውበት እየቀጠነ ወይም እየወፈረ እያጠረ አሊያም እየረዘመ እልፍ ሴቶች ላይ በየቤቱ በየመንደሩና በየአደባባዩ ሲመላለስ አይኔ አይቷል። ልቤ እሷ ጋር ስላለ በሩን ዘግቶ ነው እንጂ ያንን ውበት በእልፍ ሴቶች ላይም አይቼዋለሁ። ምናልባትም እኮ አንዲት ሌላ ውብ ልቤ ገብታ ቢሆን ኖሮ ልኖርበት ከማልፈቅደው ማዕበል ያናወጠው ውቅያኖስ ውስጥ ከንፌ በወጣሁ ነበር። ይሄ ሊሆን ስላልቻለ ብቻ ነው ስቃይን በጀርባዬ አዝዬ እሹሩሩ ስለው ይኖርኩት። በአንዲት ቀላል እርምጃ ስንት ነገር ሊለወጥ እንደሚችል አሰብኩና በረጅሙ ተነፈስኩ። ያኔ በጣም ቀለለኝ። እድሜ ጭንቀቴን ይበልጥ ልጨነቅበት ለተሰደድኩበት ጫካ፣ እድሜ ለድንገተኛው ኮብላይ ካህን፣ እድሜ የት እንደሆነ ለማላውቀው ግን እየሄድኩበት ላለውበት ስፍራ ተአምር በሆነ መንገድ ከበሽታዬ እየተፈወስኩ ነው።